እንዴ ማሂ እዚህ ነሽ እንዴ? አንዴ ፈልግሽ ነበር። እንዴት ነው ባክሽ? ሙሽሪትን ደህና አድርገሽ እያስተነፈሻት ይመስላል። ቆይ ገና መሽ ልኳን አሳያት ብለሽ ብራቮ ይኖድ። ከዚህ አቋምሽ በፍጹም ዝንፍ እንዳትይ። እንደዚህ እያለን ካላስመረርናት የእውነት ሚስቱ ሆኜ ካልተቆጣጠርኳችሁ ነው የምትለው። እውነቱን ስነግርሽ አሳዝናኛለች። ማለት ስሜታዊ ባልሆን ኖሮ እንደዛ አላደርጋትም ነበር። ማለት ስለምን ማዘን ነው የምታወሩ? ሰሚኛለሽ? ከዚህ በላይ ፊት ከሰጠሻ ልጅቷ አይደለም ከሷ ወስደሽ እዝራ ልታገቢው ቀርቶ አይኑን እንኳን ልታይ አትፈቅድልሽም። እሺ ይሄንን በደንብ ወቂ። እንደዛ የምታደርግ እንኳን አይመስለኝም። ማለት እሷም እኮ ተገዳ ነው ያገባችው። በዛ ላይ የእዝራ አባት የአባትየውን ጉዳይ ለኔ ተይው አልኩሽ እኮ። ሰሚኛለሽ? ሲቀጥል ደግሞ ይችን መነን ምናምን የምትባል እንጀራ እናታቸው ልጅቷን ከየትና እንዴት እንዳመጣቻት ጉዳዩን እኔ ያጣራዋለሁ። ታውቂያለሽ ሁለቱ አንድ ክፍል እንደሚያድሩ ሳስብ በጂ እያለኝ ነው። ገና ካሁኑ እንዴት እንደምዘልቀው አላውቅም። ታዲያ ምን ችግር አለው? እዝራ እንደሆነ ማን እንደሚወድ ግልጽ ነው። ስለዚህ ማታ ላይ ሁሉም ሰው ከተኛ በኋላ ወይ አንቺ እሱ ክፍል ትመጫለሽ ወይ ደግሞ እሱ አንቺ ክፍል ይመጣል። በቃ ምን ማለትሽ ነው? ሙሽሪትን የት አድርገናት ነው እኔና እሱ አንድ ክፍል የምናድረው? ወይ በረንዳ ለምን ሽንት ቤት አታድርም? ምን አገባሽ ስለ ሙሽራዋ? ለማንኛውም እኔ መሄድ አለብኝ። ወዴት ነው የምትሄጂው? ወደ ክፍሌ ነው። ይሄማ በፍጹም አይሆንም። እዚሁ ቆመሽ ባልሽ ትጠብቂዋለሽ። ከዛ በኋላ ከቻች እሷ ፊት ደህና ደር የኔ ውድ ባል ብለሽ ከንፈሩን ሳም ታደርጊዋለሽ። አይ እኔ እንደዛ ማድረግ አልችልም። ለምን እንደማታደርጊው ነው? ወይንስ አሁንም ለዚህ ቆሽቋሻ ሙሽራ እያዘንሽላት ነው? አጸደ እኔ ከመጀመሪያውም እንደዚህ አይነት ጨካኝ ሴት እንዳልሆንኩ ታውቂያለሽ። በእርግጥ እዚህ ቤት ስታመጪኝ ገንዘብ ያስፈልገኝ ስለነበረ እዝራን በፍቅር አጥምጄ እኔም አንቺ ሀብታም መሆን ነበር እቅዳችን። እና ምን ጎደለሽ? ዋናው እቅዳችን እኮ እዝራን በፍቅር ማንበርከክ ነው። እሱ ደግሞ ተሳክቶልናል። ምን ቀረሽ ሌላ? ከዛ ቀጥሎ ደግሞ እቺ ልጅ ከዚህ ቤት እናባራለን፣ አንቺን የዝራ ሙሽራ እናደርጋለን። በተዘዋዋሪ ገንዘቡ እጃችን ገባ ማለት አይደል እንዴ? እኔ እስከንድር ተብዬ ታላቅ ወንድሜ ተጠራቀውን ሀብቱን እጅ ያስገባሉ። ምን ሀሳብ ነገር አለ አይደል? ምን መሰለሽ አጸደ፣ እዝራን በፍቅር አጥምዳለሁ ስል እኔ ግን ሳታስቢው ሳላስበው ከሱ ፍቅር ያዘኝ። ማለቴ ብታምኝም ባታምኝ